ከዛ በጣም ስሜታዊ ሆነ። የለበስኩትን ልብስ ቀደደው፣ ፓንቴ ምናምን ሳይቀር። ከዛ በቃ መታገል ጀመረ። ሰላም አድማጮቼ እንዴት ናችሁ? አሁን የማቀርብላችሁ የራሴን እውነተኛ ታሪክ ነው። ታሪኩ ውስጥ ምንም የተጋነነም የተጨመረም ነገር የለውም። በዚህ ታሪክ ውስጥ እውነተኛ ስሜ ባይሆንም ማህደር ብዬ ልተዋወቃችሁ። ታሪኬ የሚጀምረው 9ኛ ክፍል ነው። ከ1 እስከ 8 ቤተሰብ ጋር ቁጭ ብለን ነው የምንማረው። ያው እዛው ያደኩበት አካባቢ ትምህርት ቤት አለ፣ ገጠር ማለት ነው። ከ9ኛ ክፍል በላይ ግን ከተማ ሄደን ተከራይተን ነው የምንማረው እና ከቤት ብዙ ኃላፊነት ይሰጠኝ ነበር። ለቤቱ የመጀመሪያ ልጅ ነኝ። አባቴ ትምህርት በጣም ይወዳል። እሱ በመጥፎ አጋጣሚ ትምህርቱን ስላቋረጠ በቃ እኛ እንድንማር ትልቅ ደረጃ ላይ እንድንደርስለት በጣም ይፈልጋል። እናም ያስጠናናል ምናምን። እንደዛ ነው። 9ኛ ክፍል ላይ ስንደርስ ግን እንከራይ ነበር፣ ከተማ ሄደን ማለት ነው። ስንከራይ ግን ከተማዋ ላይ ትንሽ የከተማ ነች። ዱርዬዎች በጣም ይበዙባት ነበር። ሴት ተማሪዎች በጣም ይቸገራሉ። ተከራይተን ስንኖር በቃ ውሃ የ20-30 ደቂቃ መንገድ ሄደን እንቀዳለን። እንጨት ጫካ ውስጥ ሄደን እንሰብራለን። በተረፈ ሌላው ከቤት ይላክልናል እና በቃ ዱርዬዎቹ በጣም ይረበሹን፣ ያስቸግሩን፣ ይደበድቡን ነበር። ውሃ ሄደን ወረፋ ይዘን ነው የምንቀዳው። ወረፋችን ሲደርስ ገፍትረውን ይቀዳሉ። የቀዳነውን ይገለብጡብን ነበር ምናምን። በጣም ስቃይ ነበረው፣ ፈታኝ ነበር። እንጨት ጫካ ሄደን እንሰብራለን ምናምን እና በቃ ከቤት ወጥቶ እዛ ሄዶ ለመማር በጣም ይከብድ ነበር። እኔ ደግሞ ከቤት አልወጣም። አባቴ ጋር ስራ ሄዳለሁ። ስመለስ ቤት አጥኚ ነው የሚለኝ። ሌላም ስራ እንድሰራ አይፈልግም፣ የቤት ውስጥ ስራ ማለት ነው። በቃ ቤት ነው፣ ከቤት እንድወጣ አይፈቀድልኝም ምናምን። ከሄድኩም እሱ ጋር ነው፣ ከተመለስኩ ቤት እንዳነብ ነው የሚፈልገው ነው። በጣም ወደዋለሁ አባቴን። እናቴንም ወዳታለሁ፣ ግን አባቴ ይለኛል ልጆቹ የሚከፍለው መስዋዕትነት ትንሽ ከባድ ነበር። እንደዛ የሆነ 9ኛ ክፍል ላይ ስንደርስ ግን ሁሉም ነገር በቃ ደስ አይልም ነበር። ከተማ ልጆች ይደበድቡናል፣ ያሰቃዩናል፣ ይፎግሩናል። በቃ እንደዛ አይነት ነገር ገጥመን ጀመር ማለት ነው። በእንደዛ አይነት ሁኔታ ላይ እያለ 9ኛ ክፍል ላይ አጋማሽ አካባቢ ላይ በጣም ስቃዩ እየበዛ መጣ። እኔ ከጓደኞቼ ትንሽ በእድሜ አንስ ነበርና በቃ ያው ይሻል ነበር። እኔ የነሱ ደግሞ ትንሽ ተለቅም ስለሚሉ ለፍቅር ምናምን ይፈልጓቸዋል፣ በጣም ያሰቃያቸዋል ምናምን። በቃ እንደዛ ሆኖ 10ኛ ክፍል ላይ ደረስን። ከዛ 10ኛ ክፍል ላይ ስንደርስ በቃ እኔም 1 አመት ማለት ያው በ1 አመት ውስጥ ለውጥ መጣ፣ ወፈርኩኝ ምናምን እና በቃ ልክ እኔም እንደነሱ አይነት ነገር ይገጥመኝ ጀመረ ማለት ነው። በቃ እኔ በጣም አጠና ነበር፣ አነብ ነበር፣ አባቴን ለማስደሰት ማለት ነው። እውነት ለመናገር ያኔ እኔ ተምሬ ተለወጭ ሳይሆን እኔ ጥሩ ውጤት ሳመጣ ምናምን አባቴን ደስ የሚለው ይታየኝ ነበረ። ከዛ 10ኛ ክፍል ላይ ስንገባ በቃ እንደነገርኳችሁ እንጨት ጫካ ሄደን እንሰብር ነበርና የሆነ ጊዜ ላይ እንደውም የማረሳው ጫካ ሄደን እንጨት ስንሰብር አይኔ ላይ ሾጋኝና በቃ በጣም አሞኝ ነበር ከምነግራችሁ በላይ። ሾሁን ነቀል ነው ምናምን ጓደኛዬ ጋር ነበርን። በጣም ጮህኩኝ። ከዛ የሆነ ፈሳሽ ፈሰሰና ቶሎ ተመልሰን ክሊኒክ ሄደን ታከምኩ። አሁን ድረስ አይኔ በትክክል አያይም፣ እንደዚህኛው ኖርማል አይደለም።
ብዥ ነገር ነው የሚያደርግብኝ። የኛውን አይኔን ይዤ የኛውን ሳይ አያነብልኝ ምናምን አይለይልኝም አሁን ድረስ ማለት ነው። ደዛውን ነበረ የምንማረው። ከዛ 10ኛ ክፍል ላይ ሆኜ ነው ማለት ነው ይሄ ውሃ ስንቀዳ ምናምን በጣም በቃ እየበዛ መጣ። ድሬዎቹ በጣም እየረበሹን ምናምን ትምህርት ቤት ስንሄድ ይደበድቡናል። አንድ ጊዜ እንደውም በቃ በጣም የማረሳውና የተናደድኩበት ቀን ቸኩዬ ትምህርት ቤት ለመሄድ ረፍዶብኝ ማለት ነው። አንዱ በቃ መንገድ አላሳልፍሽም አለኝ። ብለምነው እምቢ አለ። ከዛ በጥፊ መታሁት። ከዛ በኋላማ በቃ እስኪ በቃው ደበደበኝ፣ እስኪ በቃው። ከዛ በቃ በጣም ደክሞኝ ስለነበረ ስለደበደበኝ ተመልሼ ቤት እያለቀስኩ ተኛው። ተመሳሳይ እንደዚህ አይነት ተመሳሳይ ብዙ ነገሮች አጋጠሙኝ ማለት ነው ተከታታይ። ከዛ ከጎናችን የተከራዩ የሰፈራችን ወንዶች ነበሩ። እኛ ሴቶች የተከራየነው አንድ ላይ 5 ነን። 5 ሆነን በአንድ ክላስ ውስጥ ነበር ተከራይተን የምንኖረው። ከዛ ከጎን የተከራዩት ከመካከላችን በነገራችን ላይ የሀገራችን ልጆች ናቸው። ሁሉም የአንድ አካባቢ የገጠር ልጆች ነን። እዛ ሄድን የተከራየነው። የሆነ ጊዜ ላይ የእነሱም ወንዶቹ በጎን የተከራዩት ሄዱ። አካራዮቻችን ደግሞ በአጋጣሚ አዘን ቤት እንደርሳለን ብለው ሌላ ቦታ ሩቅ ቦታ ሄዱ ለአዳር ማለት ነው። ከዛ ከሚረብሹን ወንዶች መካከል አንዷን ጓደኛዬን ይፈልጋት አንዱ ነበርና በቃ ቀጥ ብሎ መጥቶ እኛን እንዳንጮህ አስፈራርቶ ተሸክሟት ሄደ። በቃ የእውነት ልክ እንደ ዕቃ ማለት ነው። ሁለቱ ነው መጡ። ተነፍሳለሁ ብትሉ ገላቸዋለሁ ብሎ አስፈራራን። እኛም በያለንበት እያለቀስን ዝም አልን። እንደውም አስታውሳለሁ ያኔ እኔ በበር ኋላ ነበር የተደበቅኩት። ወሰዳት። በበነገታ ሆና የመጣችውን ገጽታዋን መቼም አልረሳው። መቼም አትናገርም፣ ዝም ነው የምትለው። ያው የገጠር ልጆች ነን ብያቸዋለሁ። ዝም ብላ ማልቀስ ብቻ ነበር። እና ይባስ ብሎ እሷ እንደዛ ያደረጋት ጓደኛው ደግሞ እኔን መጠየቅ ጀመረ። በቃ ተዋረድኩ። በጣም ፈራው። እኔንም እንደሷ እንዳያደርገኝ በጣም መፍራት ጀመርኩ። ወደ ትምህርት ቤት ስሄድ መንገድ ላይ ቁሚና ዋሪኝ ይለኛል። ቁሚ ካላወራሁት በጥፊ ምናምን ይመታኛል። በቃ እንደዛ ነበር የምንሆነው። በጣም ስለሚያስፈራሩን ህግ ቦታ ሄዶ ማመልከት ምናምን እንኳን አይታሰብም። በነገራችን ላይ ያን ሄደን ፖሊስ ጣቢያ እንኳን ብናመለክት በጣም ስለሚፈሩ ድሬዎቹ ማንም ምንም አያደርግልንም ነበር። ከዛ በቃ እንደዛ ሲያደርግ ትምህርት ቤት እኔ ከሰዓት ሽፍት ነበርኩኝና ጓደኞቼ ደግሞ ጧት የሚማሩ አሉ። እኔ የዘገየው መግባት ጀመርኩኝ። በዚህኛው መንገድ እየጠበቀሽ ነው ካሉኝ በዛኛው። 2 መንገድ ነው ያለው ሃይ ስኩል የምንሄድበት። በዚህ እየጠበቀሽ ነው ሲሉኝ በዚህ። አንድ ቀን እንደውም በዛ እየጠበቀሽ ነው ሲሉኝ 2 ነው፣ አንዱ በአንደኛው መንገድ አንዱ በአንደኛው መንገድ እየጠበቁሽ ነው ብለው ነገሩኝ። አንድ ቀን ቀረሁ። በበነገታውም እንደዛው ቀረሁ። በሄድ እንግዲህ አላውቅም ምን ሊያደርጉ እንደሚችሉ። ወስደው የሆነ ነገር ቢያደርጉኝስ ብዬ ፈርቼ ቀረሁ። እንደዛ ከመሆኔ በፊት በቃ በጎናችን የተከራዩት ጥሩ የሀገራችን ልጆች ነበሩ። ከነሱ መካከል ደግሞ እኔን የሚጠይቀኝ ልጅ ነበር። ጥሩ ልጅ ነው በጣም። ያው በጊዜው እኔ መማር ነው የምፈልገው። እንደዛ አይነት ነገር በቃ ማፍቀር ፍቅር እንዲይዘኝ ምናምን አልፈልግም። ከትምህርቴ መዘናጋት አልፈልግም። በዛ ላይ አባቴ በጣም ይወደኛል፣ በጣም ያምነኛል በእንደዛ አይነት ጉዳይ ላይ ማለት ነው። ገጠር እያለን እንደውም ያንተ ልጅ በጣም ጎበዝ ናት ምናምን ስለሚሉት አዎ የኔ ልጅ ምናምን ይላል። በቃ በዛ ሁኔታ ልጁን ጋር እየተቀራረብ ስንመጣ ልጁን በጣም እየወደድኩት መጣሁኝ። ስንቀራረብ በቃ እኛ የሆነ ወንድ ከነሱ ጋር እያለን በጣም እንከበራለን ማለት ነው። አንድም ወንድ የሆነ ነገር አይለንም፣ መጥፎ ነገር ይፈሩታል ልጁ። ዝም ብሎ በቅርርብነታችን ሰዓት በቃ በጣም ተከበርኩኝ ማለት ይቻላል። እንደዚህማ ከሆነ ያልኩና
በቃ ልጁ ጋር መቀራረብ ጀመርን ማለት ነው። በቃ ኖርማሊ ዝም ብለን። ግን ልጁ ከበፊት ጀምሮ ይጠይቀኝ ነበርና እየወደድኩት መጣሁ። 10ኛ ክፍል ማለት ነው። ከዛ በጣም ወደድኩት፣ እሱም እንደዛው። እና ግን አብረን እናጠና ነበር፣ ከትምህርታችን አንዘናጋም። እንደዛ እየሆነ ማትሪክ ወሰድን። ማትሪክ ወስደን የኔ ከበቂ በላይ ነጥብ መጣልኝ፣ 11ኛ ክፍል መግቢያ። ከዛ እሱም እንደዚሁ ማትሪክ ወስዶ ነበርና ያው አብረን ስለነበር፣ ግን እሱም 11ኛ ክፍል መግቢያ ነጥብ አልመጣለትም ነበር። ከዛ በቃ ብስጭት ውስጥ ገባ፣ በጣም ይናደድ ጀመር ምናምን እና በቃ ቃል ተገባባን። በነገራችን ላይ ቀደም ብሎ ግንኙነት ምናምን እንድናደርግ አይጠይቀኝም ነበር። በቃ እንደዛ አይነት ነገር አይፈልግም። እኔም በቃ እንደዛ አይነት ነገር ውስጥ መግባት እንደማልፈልግ ገና ቀድሜ ነግሬዋለሁኝ ማለት ነው። ከዛ ግን የሆነ ያልነገርኳቸው አንድ ነገር አለ። በዚህ ታሪክ ውስጥ በደንብ እንድታደምጡልኝ የምፈልገው አንድ ነገር አለ። እኛ በምንኖርበት አካባቢ ላይ 2 አይነት ማህበረሰብ አለ። ሰፈራ ጣቢያ ነው። ከሌላ ሀገር መጥተው የሰፈሩ ናቸው ቤተሰቦቻችን። እኛን የወለዱን ግን እዚሁ ነው። ይህ ምንድነው? የኔ ጓደኛ የአርጎባ ብሔረሰብ ነው። የኔ ደግሞ ከደሴ አካባቢ የመጡ ናቸው። እና በአርጎባ ምን አይነት ነገር አለ መሰላችሁ? አንዲት ሴት ልጅ የከንፈር ወዳጅ ይኖራታል። የምታገባው ሌላ ነው። ከበፊት ግን የከንፈር ወዳጅ ይኖራታል። ሰላም አድማጮቼ እንዴት ናችሁ? በዚህ ታሪክ ውስጥ በደንብ እንድታደምጡልኝ የምፈልገው አንድ ነገር አለ። እኛ በምንኖርበት አካባቢ ላይ 2 አይነት ማህበረሰብ አለ። ሰፈራ ጣቢያ ነው። ከሌላ ሀገር መጥተው የሰፈሩ ናቸው ቤተሰቦቻችን። እኛን የወለዱን ግን እዚሁ ነው። ይህ ምንድነው? የኔ ጓደኛ የአርጎባ ብሔረሰብ ነው። የኔ ደግሞ ከደሴ አካባቢ የመጡ ናቸው። እና በአርጎባ ምን አይነት ነገር አለ መሰላችሁ? አንዲት ሴት ልጅ የከንፈር ወዳጅ ይኖራታል። የምታገባው ሌላ ነው። ከበፊት ግን የከንፈር ወዳጅ ይኖራታል። ያ የከንፈር ወዳጇ በቃ ከመሳሳም ያለፈ ነገር አያደርግም። ግን ኖርማሊ ግንኙነት አያደርጉም። ምክንያቱም ስታገባ ለቤተሰብ የሰጣት ጮኛ ስላለ በቤተሰብ ነው የሚያገባት። እኛ ያኔ ተጠይቀን ፈቃደኛ ሆነ ምናምን አይደለም። ጮኛ ይኖራታል ቤተሰብ የሰጣት። ከዛ ሌላ ደግሞ የከንፈር ወዳጅ ይኖራታል። የወደፊት ባሏ ከንፈር ወዳጅ እንደሚኖራት ያውቃል። የከንፈር ወዳጇም እሱን እንደማታገባው ያውቃልና ከከንፈር ያለፈ ነገር ከመሳሳም ያለፈ ነገር ምንም ነገር አያደርጉም። ያቺ ልጅ አግብታ በሆነ አጋጣሚ ድንግልና ባይኖራት እንኳን እስከ መገዳደል እንደሚደርሱ ይነግሩን ነበር ቤተሰቦቻችን፣ የእሱ ቤተሰቦች ማለት ነው፣ በዛ ባህል ውስጥ ያሉት። በእኛ ግን እኔ ባደኩበት ውስጥ ግን እየተደባደቡ አካል ጉዳተኛ እስከ መዳረግ ድረስ ይደርሱ ነበር። እና በጣም የሚገርመው ነገር ባሏም የከንፈር ወዳጅ እንዳላት ያውቃል። ከንፈር ወዳጅም እንደዛ ሌላ እንደምታገባ ነው የሚያውቀው። ይሄ ባህል አይደለም፣ ጎጂ ልማዳዊ ድርጊት እንጂ። እና ልጁ በዛ ታሪክ ውስጥ ነው ያለፈውና እንደዛ አይነት ነገር እንድናደርግ መጠየቅ ጀመረ ማለት ነው። በቃ ቃል ተገባብተናል፣ እንደዛ አይነት ነገር አይፈጠርም። ከፈለክ እኔን የምትፈልገኝ ከሆነ ጠብቀኝ ትምህርቴን እስክጨርስ ድረስ፣ በቃ አንተም የሆነ ነገር ላይ ስደርስ በቃ በስነ ስርዓቱ ተጋብተን አንድ ላይ መኖር ስንጀምር ነው እንደዛ አይነት ነገር የሚፈጠረው ብዬ ነግረው ነበረ። እሱ ግን
እኔ እኮ እንደዛ አላልኩሽም። ቢያንስ እኛ እንደምናውቀው በእኛ ባህል መሰረት እንደሚደረገው አይነት ነገር ፈልገ ማለት ነው። አይ በጭራሽ እኔ እንደዛ አይነት ነገር አልፈልግም አልኩት። እንደዛ እየሆነ ያው በዚህ ቅር ቢለውም ጓደኝነታችን ግን ቀጥሏል። ግን 11ኛ ክፍል ስገባ እኔ በቃ ክላስ ውስጥ ሌሎች ወንዶች ጋር ሳወራ ሲያይ ምናምን ባህሪው እየተቀየረ መጣ ነው። በቃ የሆነ ጊዜ ላይ በቃ እንደዛ አይነት ግንኙነት ካልፈጸም አለ። ከዛ እኔ አይሆንም አልኩትና በቃ ሁኔታው በጣም እየተቀያየረ መጣ። ከዛ በቃ እኔም እየፈራሁት መምጣት ጀመርኩኝና አንድ ጊዜ እንደውም እኔን ከትምህርት ቤት ለማስቀረት ጓደኞቹ ሆነ ጋር መጡና አንዱ ጓደኛው ከውስጥ ሸጉሮብን ወጣ። እኔ ትምህርት ቤት እንዳልሄድ ማለት ነው። ከዛ ሁኔታው ስላላማረኝና ፈርቼው ስለነበረ በመስኮት ዘልዬ ወጥቼ ትምህርት ቤት ሄድኩኝ። ጓደኛዬ ቤት ሄጄ ልብስ ቀያይሬ ምናምን ነው። በቃ በጣም ሰደበኝ። ትምህርት ቤት ሄጄ ሳገኝ ብታወሩ ምን ችግር አለው ምናምን። በቃ በጣም እየፈራሁት ያም ወደው ልጅ ሁሉ አልመስለኝ አለ። ከዛ ባህሪው የተቀያየረብኝ እንግዲህ በጣም እወደዋለሁ። እሱም በጣም ይወደኝ ይመስለኛል። እንግዲህ በጊዜው እንደዛ ነበር የሚሰማኝ። ግን ባህሪው በጣም እየተቀያየረ መጣ። ከዛ አንድ ጊዜ በቃ ምን አደረገ? አመቻችና ጓደኞቼ ገጠር ገብተዋል። እኔ ለቅዳሜ ሜካፕ ተጠርተን በነገራችን ላይ አርብ ሄደን ገጠር እሁድ እንመለሳለን ለትምህርት እና ቅዳሜ ዕለት እኔ ለሜካፕ ተጠርቼ ስለነበረ አርብ ማለት ነው አልገባሁም። ጓደኞቼ ሲገቡ ነው የቀረሁት። ጓደኞቼ ደግሞ በአጋጣሚ አከራዮቼ ማለት ነው አከራዮቼ ለሆነ ጉዳይ ሄደው ነበረ። ገጠር ቤተሰብ አላቸው ነው ቤተሰብ እንጠይቃለን ብለው ሄደዋል። በቃ መጨረሻ ላይ መጣ። ይሄን አጥንቷል እሱ። ጓደኞቼ እንደሌሉ አከራዮቼም እንደሌሉ አውቋል። መጣና ልክ በር ሲያንኳኳ ቀስ ብዬ በሩን ሳልከፍት ስመለከት እሱ ነው። በጣም ግራ ገባኝ እና ዝም አልኩት። አልከፍትም ብዬ ወሰንኩኝ። ሰብሮ ገባ በሩን። በጣም ተበሳጨ። እንዴት አትከፍቺም በሩን ብሎ በጣም ተናደደ። እንደውም አይተሻል ይታያል እኔ መሆኔን አይተሽ ነው ያልከፈትሽው ብሎ በጣም ተናደደ። ከዛ በቃ አለመግባባት ተፈጠረ። ሁኔታው አላማረኝም ነበር። ቁጭ ብለን ማውራት ጀመር። በቃ አብረን ማደር እንዳለብን ነገረኝ። አልተስማማሁም። ተዋልኩት። በቃ ሁኔታ አላማረኝም። በተረጋጋ መንፈስ ሌላ ጊዜ ተነጋግረን እንደዛ ይሻላል ብሎ ሊሰማኝ አልቻለም። እንደውም በቃ አልፈልግም እኔ ወጥቼ ሄዳለሁኝ ስለው በቃ መታኝ በጥፊ ምናምን ሲለኝ በቃ ወደኩኝ። በኃይል ነበር የመታኝ። ከዛ በጣም ስሜታዊ ሆነ። የለበስኩትን ልብስ ቀደደው፣ ፓንቴ ምናምን ሳይቀር። ከዛ በቃ መታገል ጀመረ። ሊደፍረኝ ፈለገ ማለት ነው። ከዛ መታገል ጀመርኩኝ። እኔ በቃ መሸነፍ አልፈለኩም። እየለመንኩት ነው። ይህ ጥሩ ጊዜ አይደለም፣ ተው። በዛ ላይ ግንኙነት ቢፈጸም እንኳን ዛሬ ጥሩ ጊዜ አይደለም። ሳይንስ እንደሚለው ከ11 ሴት ልጅ ፔሪድ ካየች ከ11 እስከ 18ኛው ቀን ላይ ጽንስ የመፈጠር እድሉ ከፍተኛ ነው ይላል እንዳነበብኩት። ያ ደግሞ 14ኛው ቀን ላይ ነበር አስታውሳለሁና በቃ ስለምነው እምቢ ሲለኝ እንደዚህም ብዬ ነገርኩት፣ አስረዳሁት። ይሄን ጭራሽ ሰበብ መሰለው እንደውም። ከዛ በቃ እኔ መታገል ጀመርኩኝ። አልቻልኩትም በቃ። ግን አጉል ቦታውን እንዳልመታው በጣም ይጠነቀቅ ነበር። መጨረሻ ላይ ለረጅም ሰዓታት ታገል። ከዛ መጨረሻ በጣም ደከመኝ በቃ። በቃ ልክ ደክሞኝ እኔ መታገሌን ሳቆም ለካ እሱ በጣም ደክሞት ነበር። በዛ ላይ በቃ
ረካ ቀድሞ ማለት ነው። ግን ምንም ልብስ አልነበረኝም። በጣም ተስፋ ቆርጬ መታገሌን ባቆምኩበት ሰዓት ላይ ስለሆነ እና በጣም ተቀራርበንም ስለነበረ በቃ እኔ ላይ ነው የረካው ማለት ይቻላል። በቃ ማውራት ይደብረኛል፣ ግን የግድ አድማጮች እንድትሰሙልኝ የምፈልገው ነገር እዚህ ጋር ስላለ ነው። ብዙ ጊዜ ተመሳሳይ ታሪኮችን፣ የፍቅር ታሪኮችን ከፍቅር ቀጠሮ አዳምጫለሁ፣ ግን እንደዚህ አይነት ነገሮች ሲነሱ ስላልሰማሁ በቃ ሌሎች ሊማሩበት ይገባል የምለው ታሪክ አሁን እዚህ ጋር ነው። እሱ ጨረሰ፣ ተነጋገርን፣ ጎዳውሽ እንዴ ምናምን ማለት ጀመረ። አልገባኝም፣ እኔ ልረዳው አልፈለኩም። በቃ በጣም ተናድጄ ነበር። እንደዛ ሆነና ሌላ ጊዜ በቃ በተከታታይ ለ15 ቀናት ያክል ቆየሁኝ። በወሩ ማለት ነው። ፔሪድ መምጣት ሲገባው ቀረ። ልክ ሐኪም ቤት ሄጄ እንደፈራሁት ቼክ ሳደርግ ጽንስ እንዳለ ተነገረኝ ማለት ነው። ከዛ በቃ የሆነ ነገር አስታወስኩ። የሆነች ልጅ በዛ ባርጎባ ባህል ውስጥ የነበረች ልጅ እስከ ድንግልናዋ አርግዛ እንደዚህ የከንፈር ወዳጇን ያስረግዛት ነው። ድንግልና አላት ግን አርግዛለች። ከዛ ሳትናገር ቆይታ 9 ወር ድረስ ያን የኛ ገጠር ስለሆነ በባህላዊ መንገድ ነው የሚወለደው ልጅ፣ ክሊኒክ መሄድ ምናምን የለም። እና 9 ወሯ ሲደርስ አልተናገረችም እንቷ ድንግል እንደሆነች፣ ታፍና ሞተች እዛው። ያን ታሪክ ትዝ አለኝ። በጣም ግራ ተጋባሁ። አባቴስ እዚህ ጋር የቤተሰቦች ክብር አሳዘነኝ በጣም። ትልቅ እምነት የሚጥልባት ልጁ እንደዚህ ሆና ማየት በጣም ያማል። ከዛ ሐኪሙ እንደዛ ብሎ ሲነግረኝ በጣም ደነገጥኩ፣ አለቀስኩ፣ ቤት ተመለስኩ። የማደርገው ግራ ገባኝ። ልነግረው አልፈለኩም ነበር፣ ግን ደግሞ ግድ ሊያውቅ ይገባል መቼም። በቃ አስወረድኩትም፣ ትክክል እንዳልሆነ አውቃለሁ። አስወረድኩትም ወለድኩትም፣ ግን ልጁ መቅረብ አለብኝ እንደገና መልሼ ማለት ነው። ሰላም አድማጮቼ እንዴት ናቸው? አስወረድኩትም፣ ትክክል እንዳልሆነ አውቃለሁ። አስወረድኩትም ወለድኩትም፣ ግን ልጁ መቅረብ አለብኝ እንደገና መልሼ ማለት ነው። ከዛ በቃ ነገርኩት። በጣም ደነገጠ። በጣም ይሄ ጥሩ ጊዜ እንዳልሆነ እሱም እኔም እናውቃለን። መጨረሻ ላይ በቃ አለ የለም አለ ያለ የሌለ የባህል መድኃኒት መውሰድ ጀመርኩ። በቃ ራሴን ማጥፋት ብቻ ነው ያን የሚታይ። ራሴን ማጥፋት፣ ምንም መኖር ማለት በቃ በጣም አስጠላኝ። መቼም አባቴ በዚህ መንገድ ልጁ በዚህ መንገድ ከማዋረደው በቃ ልጁ ሞተች ቢባል ይሻለዋል ማለት በቃ ይሻለዋል። እኔ የሚሰማኝ ነው በጊዜው፣ ለሱ አይሻለውም ይሆናል፣ ግን እኔ በጊዜው የሚሰማኝ እሱ ነበር። የተለያዩ ባህል መድኃኒቶችን ወሰድኩ። ከዛ የሆነ ሰውዬ ደግሞ የሆነ ጊዜ ላይ የምንሰማው ራሱን ሊያጠፋ በሆነ ነገር ተበሳቸው ራሱን ሊያጠፋ 3 ፍሬ የሚሸጡ አሉ። ያን ያስታውሳለሁ። ትክክለኛ ቋንቋ ይሁን አይሁን አላውቅም። እኛ ገጠር እያለን ያኔ ፋሲደር እንለዋለን። የወባ መድኃኒት ነው የሚሉት፣ ግን አደገኛ መድኃኒት ነው። ዝም ብሎ አይሰጥም። ምግብ ተወስዶ ምናምን ነው የሚወሰደው። መድኃኒቱን ነው ከምግብ በኋላ ማለት ነው። ከዛ እሱን በባዶ ሆድ ወስደው በቃ ሊሞት በጣም ደክሞ ምናምን ሰው ደርሶ ቶሎ ክሊኒክ ወስደው አተረፉት የሚባል አይነት ነገር ሰማሁ። በቃ ለምን እኔ በዛ ራሴን አላጠፋም አልኩ ነው። ያንን መድኃኒት ገዝቼ ሄድኩና 3ቱንም በባዶ ሆዴ ወሰድኩት። ከዛ ራሴን ስቼ ነቃው ተመልሼ። ልክ ከእንቅልፌ ስነቃ ከሰማመኔ ማለት ነው ስነቃ በቃ ምን አለ ህልም በሆነ ይሄ ነገር አልኩኝ። የለም ምንም የተፈጠረ አዲስ ነገር የለም።
መድኃኒቱን ወስጄዋለሁ። በቃ አድክሞኛል እንጂ ምንም ያደረገልኝ ነገር የለም። ምግብ አልበላም። እየከሳው ሰውነቴ የሰውነት ክብደቴም እየቀነሰ መጣ። ከዛ መጨረሻ ላይ ቀጥ ብዬ ሄድኩኝና በበነገታው ማለት ነው 24ቱን ገዝቼ መጣሁ። 24 እንክብል ማለት ነው። 24 ከኔን ገዝቼ መጣሁ። ከዛ መጀመሪያ 3ቱን ወሰድኩት ምግብ ሳልወስድ ማለት ነው። ከዛ ሰመመን ውስጥ ገባና መልሼ ስነቃ አሁንም የተፈጠረ ነገር የለም። መጨረሻ ላይ 3 እያልኩኝ በ12 ሰዓት ውስጥ 24ቱን ወሰድኩት። በሚገርም ሁኔታ ግን እኔን ከማድከም ውጭ ምንም የተፈጠረ ነገር የለም። በቃ ራሴን ለማጥፋት ነው የምወስደው እንጂ ጽንሱ እንዲወርድ ብቻ አይደለም። ግን መልሼ እነቃለሁ። ምን አለ ባልነቃው ብዬ እመኝ ነበር ያኔ። ከዛ እንደዛ እየሆነ ተከታታይ የባህል መድኃኒቶችን ሁሉ መውሰድ አበዛሁኝ። ምግብ አልወስድም ምናምን። በመሀሉ ግን ያልነገርኳችሁ የዘለልኩት ልጁ ጋር እየመጣው በቃ እናወራለን፣ ግንኙነት ለማድረግ እንሞክራለን። ግን በጣም ያመኝ ስለነበረ በጣም ስለሚያመኝ አልመቻችለትምና በቃ እኔን አሸንፎ ድንግልናዬን መውሰድ አልቻለም ነበር። ያልነገርኳችሁ በህይወቴ በጣም የምፈራው በቃ ድንግልና ማስወሰድ በጣም ይፈራ ነበር። በቃ በዛ ባርኮባ ባህል ውስጥ በህፃነታቸው የሚዳሩ ጓደኞቼ በጣም ለስቃይ ይዳረጉ እንደነበር እሱን ስለማውቅ በቃ ድንግልና ሲወሰድ ያለው ሁኔታ በጣም ያስፈራኝ ነበርና ልጁ ደግሞ ያኔ ትሪት ማድረግ ምናምን አያውቅምና በቃ በጣም ያመኝ ነበር። በቃ በዛሬው ድንግልና መወሰድ አለበት ብዬ ፈቃደኛ ሆኜ ሄጄ አብረን ሆነን ልጁን እወደዋለሁ። እንግዲህ ግን ግንኙነቱን በቃ አልፈለኩትም። ከልቤ ስላልፈለኩት ይሁን በቃ ልክ ሲያመኝ መወራጨት ጀምራለሁ። እንደዛ እያለ ድንግልና ሳይወሰድ ወደ 2 ወር ምናምን ገፋ። ጽንሱ እየገፋ 2 ወር እየገባ ሲመጣ የሆነ ጊዜ ላይ የትኛው መድኃኒት እንደሆነ ባላቅም ምግብ አልበላም እንደነገርኳችሁ አለ የተባለ በሕክምናው ወስዳለሁ። መድኃኒት የማይፈቀዱ መድኃኒቶችን በባህሉም ያግበሰበስኩ በቃ ሁሉንም ወስዳለሁ። ምግብ አልበላም። በጣም እየደከምኩ መጣ። እንደዚህ ሆኖ ግን ከትምህርት ቤት አልቀርም። በሚገርም ሁኔታ አጠናለሁ። በቃ እስከ ሞት ድረስ ትምህርት እንዲለየኝ አልፈልግም። በቃ ስሞት ይቀራል ነው ያኔ እኔ ያቆም ማለት ነው። ከዛ እንደዛ እየሆነ በቃ ከዕለታት አንድ ቀን አስታውሳለሁ። ቀኑን ሐሙስ ማታ ነው። የትኛው መድኃኒት እንደሆነ አላውቅም፣ ግን እኔ መውሰድ ነው በቃ። የሚገርማችሁ አሁን ድረስ የምጠላው አይነት ጠረን ያለው እጽዋት አለ። ባጠገቡ አላልፍም፣ ያመኛል። ያኔ አብዝቼ የወሰድኩት እለት ነው። አዳሪ በጣም ደም ሲፈሰኝ በጣም ሲያመኝ አደረ። እንግዲህ ጓደኞቼ ጋር ነኝ። በጣም የምወዳትና የማማክራት ጓደኛዬ አልነበረችም እዛ ያኔ ማለት ነው። አላወራቸውምና ደም ሲፈሰኝ ካዩ ምንድነው የሚሆነው? ደግሞ ደም ሲፈሰኝ የሆነ ነገር ሊፈጠር ይችላል። ደግሞ የረጋ ከሆነ ደግሞ ከታች ቤት ይወጣል። ድንግልና ያለ እንግዲህ ልሞትም እችላለሁ። በቃ ይለይልኝ አልኩኝና ከቤት ርቄ ወጣሁና ፎጣ ነገር ይዣለሁ። የሆነ ጫካ ውስጥ ገባሁ። ስገባ አስታውሳለሁ፣ ግን ለካ ራሴን ስቼ ወድቄያለሁ። በጣም ስቃይ ውስጥ እንደነበርኩ አስታውሳለሁ፣ መፈጠሬን እስከ ጠላ ድረስ። ያኔ ተጣልተን ነበር የልጁ ጋር። ሆድሽ እያስታወቀ ነው እንዴ ምናምን ብሎኝ በጣም ሰደብኩት። ከዛ ለካ ከቤት ሲያጣኝ ሲፈልጉኝ ነው ያሉት ጓደኛው ጋር። በሚገርም ሁኔታ እየፈለጉኝ ማለት ነው።
እኔ ባለፍኩበት እኔ ባነበርኩበት ጫካ ሁሉ እየፈለጉኝ አልፈዋል፣ ግን ሊያገኙኝ አልቻሉም። እና እንደዛ ሆኖ እኔ የሄድኩት 11 ንጋት 11 ሰዓት አካባቢ ላይ ነው። ከዛ ልክ ከሰማመን ስነቃ ጠዋት ነው የመሰለኝ። ለካ መሽቶ ፀሐይ ሊገባ ነው የነበረው ሰዓቱ። በጣም በደም ተነካክሬ ያለው የሆኑ ህፃናት መጥተው እንደውም እንምታት ምናምን ሲሉ ተውላ አባዬ ይናገራሉ ብላ ያስቆመቻቸው አንዲት ህፃን ልጅ አለች ነበረች። ያን አንዱ ሁለት እየሆነ ነው የሚታየኝ፣ አንዱ ዛፍ 2 3። በጣም ደክሞኛል፣ አይኔ ማየት አልቻለም። በቃ ማየት አልቻልኩም። በቃ በትክክል ግንድ ጋር እየተጋጨው ምናምን እየወደቁ እየተነሳው ሳስታውስ የሆነ ወንዝ ነበረና ሲሄድ አይቼዋለሁ። በቃ በግምት እየፈለኩት እዛ አካባቢ መሄድ አለብኝ ብዬ ቀስ እያልኩ እያየው ሄድኩኝ። እዛ ሻወር ምናምን ወሰድኩኝ። ገጠርኛ ጋር በወንዝ ውሃ ሻወር ምናምን ይወሰዳል፣ ልብስ ይታጠባል። እንደ ከተማ ወንዝ አይደለም፣ ቆሻሻ ይደፋበት። ታጥብኩ ምናምን ቀስ ብዬ ቤት ተመለስኩና ተኛው። አይኔ በትክክል ማየት ስለማይችል ጫማዬ ላይ ለካ ደም ነበር። ከዛ በጣም የወደኝ ልጅ ነበረ ሌላ ጠይቀኝ ነበረ። እንደዛ መሆኔን እያወቀ ይሄ ልጅ ጥሩ አይደለም ያንቺ የኔ ጓደኛን ማለት ነው ጥሩ እንዳልሆነ በቃ እሱን ተይው እና ከኔ ጋር ሆኜ ይለኝ ነበርና በጭራሽ እለው ነበረ። ያለውበትን ሁኔታም የሚያውቅ አይመስለኝም ነበር። ለካ እርጉዝ ናት ተብሎ በጣም ተወርቶ ነበረ ቀድሞ። እኔ አልሰማም እንግዲህ አርግዛለች ተብሎ ተወርቶ ነበር። ገጠር ቤተሰቦችም ጋር ለካ ሳይሰማ አይቀርም። ያው ቤተሰቦቼ ይስሙ አይስሙ አላውቅም ነበር። ያኔ ጫማዬ ላይ ደም ነበርና ማንም ሳያውቅ ቀስ ብሎ ጠረገው። እሱ ተኛው። አደርኩኝ። ምግብ እንግዲህ ከቀመስኩ ስንት ጊዜ ነው ያኔ። በቃ እንደዛ ነው ይሆንኩ። ለመቆየት ያክል ነው እንዳልወርቅ ከትምህርት ቤት እንዳልቀር ቀማምሳለሁ ትንሽ። ያኔ ግን ሙሉ ቀን ባህላዊ መድኃኒት ነው ሶስት ያልኩት። ሐሙስ ዕለት አርብ እንደዛ ሆነ። አርብን ተኝቼው አልኩ። አርብን ከትምህርት ቤት ቀረሁ ለመጀመሪያ ጊዜ ቀረሁ ተኝቼው አልኩ። የሆኑ ሰዎች መጡና ሲወራ ይሰማዩኝ። በሚገርም ሁኔታ ሙልጭ አድርገው ሰድበውኝ ሄዱ። ባለጌ ምናምን ብለው። ቅዳሜ ከገጠር ሌሎች እዛው ገጠር የሚማሩ ጓደኞቼ መጡ። ሁኔታውን አዩ፣ አለቀሱ። ምንድነው ሲሉኝ ልነግራቸው አልፈለኩም። ማልቀስ ነው ዝም ብዬ። ከዛ እንደዛ ሆነና መንቀሳቀስ ጀመርኩ። ለሰኞ ትምህርት የግድ መዘጋጀት አለብኝ። ልብሶችን ደራርቤ፣ ያኔ ሞደስ አንገዛም እኛ አናውቅም፣ የገጠር ልጆች ነን። ከዛ ቅዳሜና እሑድን በስቃይ ያሳለፍኩት። ሰኞ ትምህርት ቤት ሄድኩኝ። ስመለስ አብረውኝ የነበሩት ጓደኞች እንዳለ ከቤት ወጡ። ኮከቤ ቆጥራለሁ ወጥቼ። ሰላም አድማጮቼ እንዴት ናችሁ? አሁን የማቀርብላችሁ የራሴ እውነተኛ ታሪክ ነው። ፍቅር ያዘኝ 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 እንደገና ውለድ ያዘኝ 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 እንደገና። ሰው መጠዋቆም ያሆኛለሁ ማለት ነው እንግዲህ። ጥለውኝ ወጡ፣ ብቻዬን ቀረሁ። የሚገርመው ነገር የኔንም እቃ ሁሉንም ሰብስበው ከቤት ወጥተው ይጠበቁ፣ ባዶውን አስቀርተውታል ቤቱን። ከዛ አከራያችን በቃ ውጪ፣ እኔ እዚህ እንድትቀመጭ አልፈልግም፣ ውጭልኝ አለችኝ። ዝም አልኳት አልቅሼ። ሰኞ ነው እንደዛ የሆነው። ማክሰኞ ትምህርት ቤት ሲሄድ ደግሞ በጣም የመወዳት አብራኝ የምትቀመጠው ጓደኛ ያልነገርኳትም፣ በእርግጥ ይሄን ሁሉ ግን ትሰማለች። አብራኝ ነው የምትቀመጠው። ሁለት እየሆን ነው ክላስ የምንቀመጠው፣ 11 ክፍል ማለት ነው። ከዛ ተነስታ ሌላ ቦታ ሄደች። ሁሉም ወደ እኔ ያፈጣሉ። በቃ ሁሉም የሚያየው እኔን ነው። በቃ ሁሉም ወደኛ ስለሚዞር ተሳቃ ተነስታ ሌላ ቦታ ሄደች። ብቻዬን ሆንኩ ማለት ነው። ከዛ የተወሰነ 3-4 ቀን ብቻዬን ተቀምጬ ሁሉም ትምህርት ክላስ በቃ ማዳመጥ፣ መምህሩን መከታተል ሁሉ አልቻልኩም።
ያዩኛል፣ ይጠቁሙብኛል፣ ይስቁብኛል። የተወሰኑት ምራቃቸውን ይተፉብኛል ምናምን። ብቻዬን ሆንኩ በቃ። ከዚህ ሁሉ ግን ከድሮ ጀምሮ ገና 7ኛ ክፍል ጀምሮ የሚጠይቀኝ ልጅ ነበር፣ የክላሳችን ልጅ እና መጣና ከጎኔ ተቀመጠ። በቃ እስከዛን ሰዓት ድረስ እንደዛ መሆኔን እያወቀ እንኳን በቃ ይወደኝ ነበር፣ ይጠይቀኛል ምናምን። እኔ አልፈልግም እለዋለሁ፣ ጓደኛ አለኝ ነው ምለው። ግን እንደዛም ሆኖ እያለ በቃ እንደሚወደኝ ይነግረኝ ነበርና በዛን ሰዓት ምንም ሳልነግረው አጠገቤ መጥቶ ተቀመጠና አይዞሽ፣ እኔ ከጎንሽ ነኝ፣ ማንም ቢርቅሽ አትፍሪ፣ አይዞሽ ይለኝ ነበር። የሚገርም ልጅ ነበር። ከዛ እያለ ልጁ አብሮኝ ሆነ። ወደ ትምህርት ቤት ተመለስኩ። ጓደኞቼ ከቤት ጥለው ወጥተዋል። ብቻዬን ሆንኩና ዓርብ ዕለት ቤተሰብ ጋር ገባሁ ገጠር። እናቴ ለካ ሰምታ ነበር፣ ግን ውሸት ነው ብላ ታምን ነበር። ልክ እኔን እንዳየች አመነች። በቃ በትክክል ሰውነቴ በቃ ልክ አልነበረም። ቀጥ ብላ ቤት ገብታ የለበስኩትን ልብስ ነው ማየት የፈለገችው። ደም ይፈሳኝ ነበር እንግዲህ ያኔ። ልክ ስታይ እንደሰማችሁ ነው። ስትጠይቀኝ አለቀስኩ። በጣም ሰደበችኝ። ልክ ናት ደግሞ እንዳሰበችው አይነት ልጅ አልሆንኩላትም። አለቀሰች። በቃ እናቴ ልታብድ ነው ብዬ ፈራው። ኩሽና ትገባና ምን ልትወስድ እንደነበር ልትሰራ የነበረው ሁሉ ይጠፋባታል። ወደዛ ወደዚህ ብቻዋን ታወራለች፣ ታለቅሳለች። በቃ የጠላችኝ ያክል ሁሉ ተሰማኝ። በቃ ግን ቤት ውስጥ ምንም እቃ ስላልነበረኝ ደፍሬ መጠየቅ ነበረብኝ፣ ወይ ብር እንዲሰጠኝ ወይ ከቤት እቃ እንድወስድ። አባቴ ሁሉ ያውቃል። ከዛ ዓርብ ሄጄ ተላቀስን ምናምን አናውራ። እሁድ ልመለስ እማ አልኳትና ቤት ጓደኞቼ ወጥተዋል፣ ብቻዬን ቀርቻለሁ። እንዴት ላድርግ? ቤት ምንም እቃ የለም። ቢያንስ አሁን በአንድ ጊዜ ሙሉ የቤት እቃ ብዬ እንዳላጨናንቃችሁ ፍራሽ ልግዛ። ምንም የለም፣ ዝም ብዬ ነው መሬት ላይ የምተኛው ማለት ይቻላል። የእውነት ዝም ብሎ የሆነ ማይረባ ነገር አንጥፌ፣ እኛ ያኔ በገጠር ቋንቋ ሸራ እንለዋለን። ያው ሸራ ነው መሰለኝ ግን ትክክለኛ አባባሉ እሱም ብቻ ነው አንጥፌ የምተኛውና መሬቱ ምንም አይመችም። ከዛ ፍራሽ፣ የሳር ፍራሽ ነው ያኔ የምንገዛው እኛ። እንግዲህ የሳር ፍራሽ ልግዛ ስላት አልመችሽ አለኝ ስተኛበት ስላት፣ እናቴ ብስጭት ብላ ደግሞ እንዳንቺ አይነት ሰው እንዲመቸው ይፈልጋል፣ አታፍሪ፣ እንዲመችሽም ትፈልጋለሽ አለችኝ። በጣም ተማረርኩ። ደግሞም ልክ ናት። እያለቀስኩ ሄድኩኝና እዛ ባዶ ቤት ውስጥ ግን ለምግብ የሚሆን ነገር አልተከለከልኩም ነበር። እሱን ወስጃለሁ። እሱን ብቻ የሰራው። እንቅልፌ ሲያስቸግረኝ የተኛው ቁጭ ብዬ እያደርኩም አሳለፍኩት የተወሰነውን ቀን። ያ የሆነው እንግዲህ 11ኛ ክፍል መጨረሻ አካባቢ ነው። ከዚህ ሁሉ መሀል ግን ልጁ በመሀሉ ከልጁ ጋር እንገናኝ ነበር። እንደዛ ሆኖ አልጠላሁትም፣ ጓደኛዬን ማለት ነው። በጣም ይናፍቀኛል በመሀሉ ግን ልቀርበው አልፈለኩም። አንድ ላይ በቃ እንለያይ ሁሉ ብየዋለሁ። ግን እሱ በመሀል በጣም ያስቸግረኛል፣ ይቅርታ ይጠይቀኛል፣ እንደ ጎዳኝ ይነግረኛል ምናምን። በጣም በቃ ይለምነኝ ነበር። መጨረሻ ላይ 12ኛ ክፍል ስገባ ነው አስታውሳለሁ። በሚገርም ሁኔታ 12ኛ ክፍል ላይ እያለሁ ይሄ የክላሴ ልጅ ያልኳችሁ በጣም ይለምነኝ ነበር። ቀርበሽ አልጎዳሽም፣ እኔ ላንቺ መጥፎ ሰው ሊሆንም አልችልም፣ በዛ ላይ በጣም እወድሻለሁ ምናምን ይለኝ ነበር። ጥሩ ሰው እንደሆነ ያውቃለሁ፣ ግን ጭራሽ ልወደው አልቻልኩም፣ በጭራሽ ማለት ነው። እነዚሁ ሌላም ደግሞ ከጎኔ ተከራይቶ የነበረ ያ ማንም ሳያየው ደሙን ቀስ አድርጎ ጠረገ ያልኳቸው ልጅ እሱም ነበረ።
በቃ ለፍቅር የሚጠይቁ ልጆች ነበሩ እንደዛ መሆኔን እያወቁ እንግዲህ ማለት ነው። ከዛ በቃ የክላሴ ልጅ በጣም እየገፋ ሲመጣ ክላሴ ያለው ልጅ በቃ መቼም ቢሆን ልወደው እንደማልችል አብሬው በሆን እንኳን በቃ ጥሩ ልሆንለት እንደማልችል ከምጎዳህ አሁን ያኔ ቀርቤ ከምጎዳህ ሳልወድህ ቀርቤ ከምጎዳህ አሁኑ ባልቀርቤ ይሻላል አይነት ነገር እለው ነበር። ልወደው አልቻልኩም። በቃ እኔ ከዛኛው ያለኝ ፍቅር እኮ አልወጣልኝም። በጣም እወደዋለሁ ግን ልቀርበው አልፈለኩም። እንደዛ እያደረገኝ ሁሉ አልጠላሁትም። ከዛ 12ኛ ክፍል እያለሁ ማለት ነው በቃ ልጁ በጣም ይደበድበኝ ገባ። ጓደኞቼ በሌሉበት ባሉበትም እየመጣ በጣም ይደበድበኛል። ለምንድን ነው የምትርቂኝ? እና በቃ ኃይል መጠቀም ሁሉ ጀመረ ማለት ነው። በጣም ተናደድኩኝ። ይባስ ብሎ የሆነ ጊዜ ላይ በጣም የምወዳት ጓደኛዬ ናት ያቺ ወዳታለሁ ያልኳችሁ። በጣም ታለቅሳለች በቃ በዚህ ሁሉ ነገር በማሳልፈው በሚፈጠረው ነገር እና አንድ ጊዜ መታ ያለቀሰች ልነግርሽ አልፈለኩም ነበር እንደምትወጂው ስለማቅ፣ ግን እሱ እኮ ጥሩ ልጅ አይደለም እኔም ያወቅኩት ዘግይቼ ነው ብላ አብረን ከተከራየናቸው ልጆች መካከል ለካ አንዷ የሱ ፍቅረኛ ነበረች። እኔና እሱ ጓደኛ እንደሆን ታውቃለች፣ ግን እሷ አውቃ ነው የተደረበችው። የሱ ጓደኛ እንደሆነች ስሰማ በጣም አዘንኩበት። በልጅቷም በጣም ተናደድኩ፣ አለቀስኩ። በቃ ያኔ በጣም ከፋኝ። አይወደኝም ነበር ማለት ነው ብዬ አሰብኩኝ። ከዛ በቃ እንደዛ ያለ ቀርቦ አልፈለኩም። በቃ ሳይሆን መሸሽ መደበቅ ምናምን ጀመርኩኝ። ጭራሽ ደግሞ ትንሽ ቆይቼ ስሰማ የሆነች ልጅ አስገድዶ ድንግልናዋን ሁሉ እንደወሰደ፣ የሆነች ህፃን ልጅ ነች። እንዴት እንደዛ እንዳደረገው ላውቀው እውነትም አላውቀውም ማለት ነው አልኩኝ። አስገድዶ ደፍሮ ነው ድንግልናዋን የወሰደው። እሱን ሰማሁ እና በቃ በዚህ ጋር ትዕግስት ያለቀ። ጠየቅኩት፣ አገኘሁትና በድፍረት ቀርቤ አላውቅህም ነበር አልኩት። አላውቅህም ነበር ማለት ነው። እንዴት እንደዚህ ታደርጋለህ? ጓደኛዬ አፍቅረህ በእኔ ላይ ደርበሃት ቆየ። እሱን ሰማሁ። ጭራሽ ደግሞ ይባስ ብለህ ምንም የማታውቅ ህፃን ልጅ አስገድደህ ትደፍራለህ አልኩት። አይመለከትሽም አለኝ። ለዚህ ሁሉ የዳረግሽኝ አንቺ ነሽ አለኝ። ያን ሁሉ ጊዜ ድንግልናሽን መውሰድ አልቻልኩም ነበር፣ ያን ሁሉ ጊዜ ስታገል አለኝ። እና መውሰድ የምችል አይመስለኝ። በቃ እኔ ወንድነቴን እስክጠራጠር ሁሉ አደረሽኝ። እና ልጅቷ ላይ በቃ በልጅቷን መሞከሪያ እንዳደረጋት ሁሉ በጣም ይቀፋል። የእውነት በጣም ተናደድኩበት። በቃ በጣም አበሳጨኝ። በዛ ማለት ነው እንደዛ እየሆነ በቃ ማልቀስ ነው። ቁጭ ብዬ ቤት አለቅሳለሁ። ከቤተሰቤ ጋር ሰላም ጠፋ ምናምን። በቃ ይህ ሁሉ ሲሆን ግን አባቴ አያውቅም። ለሱ አሁንም ምርጥ ልጅ ነኝ። ግን ይሄ ሁሉ ሆኖ ትምህርቴ ላይ በቃ ምንም አይደለም። ጥሩ ነበርኩ። እንደ በፊቱ ጎበዝ ባልሆንም በቃ አማራለሁ። ከትምህርት ቤት አልቀርም። ትምህርት ቤት ሁሉም ልጆች አግልለውኛል ምናምን። ከዛ ልጅ ውጭ 12ኛ ክፍል ላይ ፎርም ስንሞላ አብረን እንሙላ ሲለኝ እምቢ አልኩት። በቃ አብሬው ልሄድ አልፈለኩም። አንድ ዩኒቨርሲቲ ፎርም ሞላን ምናምን። በቃ ከዚህ በኋላ ጠንክሬ ማንበብ አለብኝ ብዬ ራሴን ሳበረታታ የሆነ ጊዜ ላይ ገጠር ገብቼ ወደ ከተማ ሲሄድ ነው። አንዳንዴ በእግራችን ብር ስንሰጥ ደግሞ ትራንስፖርት ይገባልና በመኪና እንሄዳለን። ከዛ የሆነ ጊዜ ላይ መኪና ጥቼ ቁም ያለ የሆነ ሞተረኛ መጣ። ከዛ በዛ ሞተረኛ
ልውሰድሽ አለኝ። እሺ አልኩትና ከሚመሽ ብዬ የሰኞ ትምህርቴም ከሚስተጓጎል ብዬ ወጣሁ። ሞተሩ ላይ ሄድን አብረን። ይሄን ግማሽ መንገድ ላይ እንደደረስ የማይሆን ነገር ማውራት ጀመረ። ከዛ አውርደኝ አታውርደኝ ግብ ሲፈጠር ሞተሩ ገደል ውስጥ ገባና ወደቅን። ከዛ ራሴን ሳትኩ፣ እሱም ራሱን አያውቅም። ሞተሩ አልበርድ ብላ የሆነ ረዥም ቀሚስ ነበር የለበስኩት፣ ሞተሩ ውስጥ ገባ ቀሚሴ ማለት ነው። ከዛ በጣም ተጋግጬ ነበር፣ ድንጋይ ላይ ምናምን ተጋጭቼ ነበር። እሱ ደህና ነበረ በሚገርም ሁኔታ። ነቃ ቀድሞኝና ልክ ተነስቶ ሞተሯ እግሬ ላይ ስትደርስ የተሽከረከረ እየሳበች ማለት ነው። በቃ አልጠፋችም። የድሮ ሞተር ናት አሉኝ ስጠይቅ። የአሁን ሞተር ግን በራሳቸው ጊዜ ሞተር ያጠፋሉ መሰለኝና ያቺ መጨረሻ ላይ ቀድሞኝ ነቃና ሞተሩን አጠፋ። ደነገጠ በጣም። ቶሎ ብሎ አንስቶ በአካባቢው በሚገኝ ክሊኒክ ወሰደኝ። ቁስሌ በጣም ያመኝ ነበር። የለበስኩትን ከላይ ለብሼ ነበረ ሹራብ ነገርና እሱን አሸረጥኩት። ቀሚሴን ቅድድድ አድርጎታል ከታች። ከዛ መለሰኝ ወደ ገጠር ወደ ቤተሰቦቼ ጋርና ቤት መግባት አልችልም፣ የሆነ ነገር ያደረኩሽ ይመስላችኋል አለኝ። ሲፈራ ሳየው በቃ ችግር የለውም አልኩኝ እና ሄድኩኝ። የግድ ነው የሄድኩት። በግድ እየተራመድኩ ልክ ቤት በር ላይ ስደርስ ወደኩ። በጣም ደም እየፈሰሰኝ ነበር። እናቴ የራሷን ስታወድቀች፣ አባቴ ቶሎ አነሳኝና ክሊኒክ ወሰደኝ ምናምን። ከዛ ለ2 ወር ያክል ተኛው። 2 ወር ስላችሁ የስቃይ 2 ወር ነበር። 2 ዓመት በሉት። የስቃይ ወር። አልንቀሳቀስም። ሽንት ቤት ምናምን አይታሰብም። እግሬ አይታጠፍም፣ አይዘረጋም። አልንቀሳቀስም። በጣም አለቀስኩ። ከዛ እሺ ፈተናስ እንዴት ነው? ኢንተራንስ ደርሷል፣ እንዴት ነው የምፈተነው ብዬ ሳስብ በትራንስፖርት በመኪና ጭነው ወሰዱኝ ቤት። ሂጄ ኢንተራንስን እንደምንም ተፈተንኩኝ። በቃ ፈተና ተፈትኜ አላጠናሁም። እንግዲህ አመቱም ያው እንደነገርኳችሁ ነበር። ተፈተንኩኝ፣ ተመለስኩ። ክረምት ላይ በቃ ሁሉም ሰው አግልሎኝ ነበር ማለት ይቻላል። እውነት ሲወራ በጣም ቀላል ነው። አንድ ነገር ሲወራ ቀላል ነው። በታሪኩ ላይ ማለፍ ግን ከምን በላይ ስቃይ ነበር። ሁሉም ሰዎች አግልለውኛል። እንግዲህ አረገዘች፣ አስወረደች ተብሎ ሁሉ ተወርቷል። ያልሰማ አንድ ሰው ቢኖር አባቴ ብቻ ነው። ሁሉም ይጠሉኝ ነበር። በፊት በሚወዱኝ ልክ ይጠሉኝ ነበር። ከዛ ዩኒቨርሲቲ መጠሪያ ደረሰ። እኔ ዩኒቨርሲቲ ሲሄድ ጓደኛዬ ያልኳችሁ ሱዳን ሄደ። ተበሳጭቶ በቃ ተናዶ እሱም ሱዳን ሄደን ዩኒቨርሲቲ ሄድኩኝ። በርትቼ ማጥናት እንዳለብኝ ራሴን አሳመንኩ። ለራሴም የሚገርመኝ ለሰው የሚገርመው ነገር ግን እንደዛም ሆኖ አልጠላሁትም ልጅ ነው። እንዴት አድርጎ በጭራሽ ሌላ ወንድ መውደድም አልቻልኩም እንጂ ሌላ ወንድ መቅረብና መውደድ ብችል ያንን ልጅ የክላሴ ልጅ የነበረውን አልተወውም ነበር፣ እቀርበው ነበር። ዩኒቨርሲቲ ሄድኩኝ። ያለኝ አማራጭ እሱን ለመርሳት በቃ ፊልም ማየት የጀመርኩት ያኔ ነው። ቴሌቪዥን የለም። እኛ ያኔ ገጠር ልጅ ነን ብያቸዋለሁ። መብራት የለም፣ ቴሌቪዥን ምናምን የለም። ዩኒቨርሲቲ ሄጄ አጠናለሁ። በትርፍ ሰዓቴ ቴሌቪዥን አያለው፣ ፊልም ምናምን ብሎካችን ውስጥ አለ ቴሌቪዥን። ከዛ እስከ 8 ሰዓት እስከ 9 ሰዓት ደግሞ ከቻልኩ አነባለሁ ልብ ወለድ መጽሐፎችን። ያው በልብ ወለድ መጽሐፍ ሲነበብ ተመሳሳይ ታሪክ ይኖራል። የሚያስለቅስ፣ የሚያስቅ፣ የሚያዝናናም ይኖራል። ሳይለቅስ እያለቀስኩ ልጅን በጭራሽ መርሳት አልቻልኩም። በመሀል እያስታወስኩ ጥናቴን እያቋረጥኩኝ ተማርኩ። በጣም ራሴን ጥዬ ነበር፣ ካስቼ ጠቁሬ ነበረ። እንደዛ ሆነ። ያው የተለያዩ ወንዶች ለቁም ነገር ይሁንም አይሁንም ለፍቅር ይጠይቁኛል። የትኛውም ወንድ በቃ ምንም በቃ ፍቅር የሚባል ነገር ሊይዘኝም አልቻለም። ከሌላም እንደ እውነቱ ከሆነ ያኔ የሆነ ወንድ ላይ ፍቅር ቢይዘኝ ጥሩ ነበር። በቃ ለኔ እዛው ካምፓስ ነው። በቃ
ላይፍ በጎን ትምህርት በጎን ማስኬድ ይቻል ነበር። ይሄኛውን ብቻ በረሳሁት ነበር የኔ ሀሳብ። ከዛ እንደዛ እያለ አንደኛና ሁለተኛ ዓመት ላሳጥረውና አንደኛና ሁለተኛ ዓመትን በተመሳሳይ መልኩ ምንም ለውጥ ሳይኖር አንደኛና ሁለተኛ ዓመት ተማርኩኝ። ሁለተኛ ዓመቱን የመጨረሻ አካባቢ ላይ ከሱዳን ተመለሰ እና ጓደኛው ደውሎልኝ ሁሌ ያንቺን ስም እንደሚጠራ በጣም እንደተጸጸተ ምናምን ነገረኝ። ይነግረኝ ነበር። ተመለስኩኝና ከምነግራችሁ በላይ ተንበርክኮ ይቅርታ ጠየቀኝ። በጣም ተጸጽቶ ተንበርክኮ ማለት ነው። ከዛ በቃ ያን ካደረገ በኋላ እኔም እንደነገርኳችሁ እወደው ስለነበረ እምቢ ልለው አልቻልኩም። በቃ ተቀራርበን እንደ አዲስ ላይፍ ማሳለፍ ጀመርን። በቃ የመጨረሻ ጥሩ ልጅ መሰለኝ በጊዜው። ከዛ ግንኙነት ጀመር። ልክ ግንኙነት ስንጀምር አሁንም ግንኙነት ላይ በጣም ያመኝ ነበረ፣ በጣም ማለት ነው። በቃ በግንኙነቱ ጭራሽ ደስተኛ ልሆን አልቻልኩም። ከዛ እሱ ጋር ግንኙነት ጀምረን እያለ በቃ አሁንም ግንኙነታችን እንዳለ ሆነ። ታላቅ ሰን ተለያየን። 3ኛ ዓመትን ሄድኩኝ። 3ኛ ዓመት ተጠርቼ ሲሄድ እሱ እዛው ነው። ረጅም ሰዓት ስልክ እናወራ ነበር። መለያየት ስልኩን መዝጋት እስኪደብረን ድረስ ልምጣ እንዴ ብሎኛ ይተውየው ምናምን። ያኔ ቤተሰብ ጋር ቢሰማ ጥሩ አይደለም ብዬ ተዋልኩት። ከዛ የሆነ ጊዜ ላይ ሰክሮ ምን ቢነግረኝ ጥሩ ነው? በቃ የሆነ ጊዜ ላይ በቃ በጣም ወዳት ጓደኛዬ ነበረች። በቃ ያቺ አለች ያልኳችሁ አብራኝ እስከ መጨረሻው አብራኝ የነበረችው ሳትሆን ሌላ ማለት ነው። እና እሷ አልነገርኳትም እሱ ጓደኛ እንደሆነ። እንግዲህ ገጠር ስንኖር አናውራም፣ ጓደኛ መያዝ ማፍቀር አይደለም። አብሮ ቆሞ ማውራት ራሱ ገጠር ላይ በጣም እንደ ነውር ነው የሚታየው። ቁመን ምናምን አናውራም፣ ወንድና ሴት ቆመው አያወሩም። በዛ ባህል ውስጥ እንደነገርኳችሁ በጣም ነውር ነው። አርጎባ በሚባለው ባህል ውስጥ የከንፈር ወዳጅ አላት ከተባለ ማንም ሰው ሳያያቸው በድብቅ ነው የሚገናኙት። ሰርግ አለ። ሰርጉ እስከሚደርስ እኛ የምንጠራው እለፍ ጄሌ ብለን ነው የምንጠራው። የቃሉ ትርጉም ምን እንደሆነ አላውቅም፣ እስካሁን አልደረስኩበትም። የቃሉ ትርጉም ምን እንደሆነ እስካሁን አላወቅኩትም። ሰርጉ እስከሚደርስ ቀደም ብሎ 15 ቀን ማታ የሚጨፈር ጭፈራ አለ፣ ጨዋታ አለና ያኔ ማንም ሰው ሳያት ተደብቃ ነው ካገኘችውም ካገኛትም። ቀን ላይ ሰው ቁመን ወንድና ሴት እያወራ ከታየ በጣም እንደ ነውር ነው የሚቆጠረው። እና እንደዛ ሆኖ 3ኛ ዓመት እያለሁኝ ሰክሮ በጣም ወዳት ጓደኛዬን እንደዚሁ ጓደኛው እንደነበረች ይነግረኛል። እኔ ምንም እንደማላቅ በየዋህነት ግን በቃ ጎድቼሻለሁ ምናምን ብሎ ያን ሲነግረኝ በጣም ተናደድኩ። ሌላ አልኩት። እሺ ሌላ ስለው ደግሞ እንግዲህ ሰክሮ አላያቅም ራሱ እንዴት እንደሚነግረኝ ራሱ ገርሞኛል። የሱ በጣም የምወደው ጓደኛ ያልኳችሁ የሱን ፍቅረኛ ራሱ በቃ እሱ ያወጣት እንደነበረ ምናምን በቃ እዚህ ጋር የሆነ ነገር ቆረጠልኝ ከውስጤ። በጣም አስጠላኝ። ከዛ በኋላ ስልክ የሚባል ያኔ ለመጨረሻ ጊዜ ተደዋወልኩ ከሱ ጋር። ከዛ በቃ ታሪክ የተበላሸው ያኔ ሳረግዝ አይደለም፣ እውነት አይደለም። እሱ ሲተወኝ ወይ እሱ እንደዛ ሲያደርገኝም አይደለም፣ እሱን ስተወውም አይደለም። በቃ ያኔ ነው። ከዛች የስልክ ልውውጥ በኋላ አሁንም አልተቀየረም የሚለው ነው በቃ የታየኝ። አሁንም አልተቀየረም። የመጨረሻ አስጠላኝና የተለያዩ ወንዶችን መቅረብ ጀመርኩኝ። በቃ ያኔ የተለያዩ ወንዶችን እቀርባቸዋለሁ ፍቅር ብይዘኝ ብዬ ስቀርባቸው እነሱ ፍቅር ውስጥ ከገቡ በኋላ አርቃቸዋለሁ እንደገና። አንድም ራሴን ለመፈተሽ ነው፣ እስኪ ይወዳቸው ይሆን ስቀርባቸው ብዬ። ሁለትም በቃ ወንዶች ጥቂት አባታቸው አይነት ነገር አለ። እስኪ እነሱም የሞክሩት። ግን እነሱ ደግሞ ምን አደረጉኝ ነበር? እሱ ሌላ ነው፣ እነሱ ሌላ ናቸው።
ከዛ እንደዛ ያርኩ በጣም ብዙ ወንዶችን አሰቃየው ማለት ይቻላል። ካምፓስ ውስጥ ባለኝ ቆይታዬ ግን ያንዱ አይረሳም። በቃ በጣም እንደምወደው ነው መሰለኝ የሚያስበው። በቃ እሱ 2ኛ ዓመት እኔ 3ኛ ዓመት ነኝ። የሌለ ላይፍ በጣም ደስ የሚል ላይፍ አሳለፍ። እኔ ተመርቄ እስከወጣ እነሱ ቀድመው ነበር የሚወጡት። እስክመረቅ ጠበቀኝ ምናምን ተመረቅኩኝ። የሀገራችን ልጅ ነው በነገራችን ላይ ግን የተዋወቅነው እዛው ዩኒቨርሲቲው ነው። ከዛ ተመለስን። ተመርቄ ጠብቆኝ አስመርቆኝ ምናምን በጣም ይወደኛል ማለት እችላለሁ። ሰላም አድማጮቼ እንዴት ናችሁ? ከዛ ተመርቀን ተመለስን። ቤት ፕሮግራም ተዘጋጀ እና እኔ ጠርቼው ነበረ የካምፓሱን ጓደኛዬን ማለት ነው። ያኛው ደግሞ ያው የአንድ ሀገር ልጆች ስለነበር በቤተሰብ ደረጃ ተጠርቷል። በቃ እዛ ተገናኙ። ከሰው ሰምተውም ስለነበር ይሄኛውን ሳይ ኦፍ ወጣ ምናምን እደባደባለሁ ሁሉ አለ። በቃ ግን ፎቶ ላይ ለቤተሰቦቼ ቀድሜ ገና ኖርማሊ ጓደኛዬ ነው፣ ምንም አይነት ግንኙነት የለንም፣ በሌላ እንዳታስቡት ብዬ ያሳምኜ ነበረ። በዛ መልኩ ፎቶም ሲያዩ ምንም ሲል ኦፍ ወጣ በቃ እደባደባለሁ ሁሉ ብሎ ተጋበዘ። በዚህ መልኩ በቃ ክረምት ላይ ስራ ፍለጋ ብለን ወደ ክልል ሄድን ማለት ነው። ከዛ ልጁም ይሄ ካምፓሱም አብሮኝ ነበረ። ምንም በቃ ልወደው አልቻልኩም። የተቻለኝን ያክል ሞከርኩ። ጥሩ ልጅ ነው፣ በጣም ከምነግራችሁ በላይ መልካም ልጅ ነው። በቃ
ሊጎዱት ማይቻል በቃ ምርጥ ልጅ ማለት ይቻላል። እንግዲህ ወንዶችን ሙሉ በሙሉ መጥላት አይቻልም። ልክ ያኛውም እንዳለ ሁሉ እንደዚህ አይነት መልካም ወንድ አለ ብዬ አስባለሁ። አሁን ላይ ነው ይሄ አመለካከት ያለው፣ ግን ያኔ በቃ ነገርኩት፣ ሁሉንም ነገር ቁጭ አድርጌ ነገርኩት። ምን እንደሚወጣው አላውቅም፣ ምን እንደሚሰማው መገመት አልችልም። በቃ ያን ያክል ልወደው እንዳልቻልኩ፣ ከዚህ ብንቀጥል ደግሞ የበለጠ ሊጎዳ እንደሚችል ነገርኩት። አይሆንም አለ በቃ በጭራሽ ሊቀበለው አልቻለም። እጠብቅሻለሁ በቃ አንቺ ለኔ ማለቴ እስክትወጂኝ ድረስ በቃ ታግዝሻለሁ አይነት ነገር አለ። አይሆንም አልኩት። በቃ ራኩት። በጣም ተናደደ፣ በጣም ማለት ነው። ከዛ በጣም ራሱን ጎዳ። ጓደኛው ሲነግረኝ ራሱን በጣም ጎዳ። የሆነ ጊዜ ላይማ በቃ ራሱን ሊያጠፋ የሆነ መድኃኒት ነው ምን እንደሆነ አላወቅኩትም በጊዜው ይዞ ልክ የሆነ ሊወስደው ሲል ነው ጓደኛው ቶሎ ብሎ ደርሶ እጁን መቶ እንትን ያለው ያስጣሉ። ከዛ በኋላ በቃ ይጠብቁት ነበረ፣ ቁጭ ብለው አብረው እያደሩ አብረው እያሉ ምናምን ትሪት እያደረጉት። እንደዛ ብሎ ሲነግሩኝ በቃ አልቻልኩም። ሄድኩኝ፣ አገኘሁት። በቃ አገኘሁትና እኔም አለቀስኩ፣ እሱም አለቀሰ። በቃ ተስማማን። ከዛ ለመቀጠል ማለት ነው ተስማማን። ግን ደስተኛ ላድርገው አልቻልኩም። የተወሰነ አብረን ቆየን፣ እንደዚህ በፍቅር ደረጃ አብረን ሳንሆን ማለት ነው። ግን በቃ ደስተኛ ላድርገው አልቻልኩም። ምንም በቃ የተለየ ምንም አይነት ለውጥ የለም። እንደዛ ሲሆን በቃ መጨረሻ ላይ እሱ ላሰቃይሽ አልፈልግም ከዚህ በላይ አለ። ግን እዚህ ሀገር ተመልሼ መምጣት አልፈልግም ብሎ እንደነገርኳቸው እሱ ገና 2ኛ ዓመት ነበር። 3ኛ ዓመቱን ሄዶ ዩኒቨርሲቲ ጨረሰ። በዛው አካባቢ በተማረበት ዩኒቨርሲቲ አካባቢ ስራ ፈለገ፣ እዛው ቀረ። በቃ እስካሁን እንደዋወላለን ማለት ይቻላል። ይሄ ይሁን ያለው እንግዲህ እኛ የተመረቅነው 2004 ላይ ነው የኔ ባች፣ እሱ 2005 ነበር የተመረቀው። እዛው አካባቢ ነው አሁን ስራ ፈልጎ ያለው። ከዛ በኋላ እንደገና ድጋሚ ታሪኩን ለማሳጠር ያክል 2 ወንዶች ጋር እንደዚህ ተቀራርቤ ነበር። አሁንም በተመሳሳይ መንገድ ልክ እንደሱ እየቀረብኩ የራኳቸው ማለት ነው። 2 ልጆች አሉ። አንዴ ስራ ከተቀጠርኩ በኋላ የስራ ባልደረባዬ የሆነውን ነው። አንዴ ደግሞ እንደዚሁ ገና ስራ ፍለጋ ላይ ያለው 1 አመት ተቀምጫለሁ። በቃ ሁሉ ነገር በጣም አስጠላኝ በዚህ ሰዓት። ማንንም ወንድ ልወድ አልቻልኩም። ጭራሽ ደግሞ ስራ ፍለጋ ላይ ያለን ቢሮ ሄደን ስናናግር ቅጥርና አስመልክተው በቃ ብዙ ስልጣን ላይ ያሉ ወንዶች ማለት ይቻላል ሴትነታችንን ነው የሚፈልጉት በብዛት ማለት ነው። በቃ እንደዚህ አይነቱን ነበር እየቀረቡ እየራቁ በቃ ማሰቃየት የሚለው እንትን ውስጥ ገባውና በቃ ብዙ ባለስልጣኖች ጋር እየቀረብኩ እየራኩኝ እንደዚህ ብዙ ባለስልጣኖች ጋር የሌለ እንትን ውስጥ ገብቼ ነበር ማለት ይቻላል፣ የሌለ ማያያዝ ውስጥ። በቃ ግን እስከዚህ ሰዓት ድረስ ያ የካምፓሱ ጓደኛ ያልኩት ጋር ያን ሁሉ ሰዓት አብረን ስንቆይ 2 ጊዜ ግንኙነት ለማድረግ ሞክረን በቃ ደስተኛ ልሆን አልቻልኩም እና ዝም ብሎ ነበር ሲጠብቀኝና ሲታገሰኝ ነበር። ከዛ ውጭ የለም። በተረፈ ልቀጠር አካባቢ ደግሞ እንደዚሁ አንዱ ባለስልጣን በቃ እንደዚህ የውሸት ተስፋ አብልቼው ማለት ይቻላል በጣም እንደወደድኩት ምናምን ነግሬው እንደማገባ ሁሉ ነግሬው ነበር ቀጥሮ የላከኝ። ወረዳ ላይ ነው፣ ሃይ ስኩልን የተማርኩበት ወረዳ ላይ ነው ተቀጥሬ ላይ የገባሁት ነበር በሰዓቱ ማለት ነው። ከዛ ምን ሆነ
እኔ እዛው ወረዳ ላይ ተቀጥሬ ስገባ ይሄኛው የመጀመሪያ ጓደኛ የነበረው ደግሞ ኮሌጅ ተምሮ ነበር። ያልነገርኳቸውም እንጂ ኮሌጅ ግብርና ተምሮ ነበርና እሱም እዛ ተቀጥሮ መጣ። ልክ ሲመጣና ሳየው በቃ ያመኝ ጀመር። ያመኛል በቃ እሱን ሳየው። እውነት ለመናገር አሁንም አይገባኝም ስሜቱ። ህመሙ የፍቅር ነው የጥላቻ ነው አሁንም አይገባኝም የምን እንደሆነ፣ ግን ሳየው ያመኛል በቃ። በዛ በቃ በስሜት መቀየር ተነሳ። ስራዬም ላይ ጥሩኝ መስራት አልቻልኩም ምናምን። በቃ ስራዬን ለቅቄ ገባሁ ክልል ላይ ማለት ነው። ይሄ ሁሉ ሲሆን ግን ልክ ገና ስራ ፈላጊ ሆኜ ስገባ የነበረ ሰዓት ላይ ጀምሮ የሆነ የሚጠይቀኝ ልጅ ነበር። በጣም የዋህ፣ በጣም ማለት ነው በጣም የዋህ ነው፣ ምንም አያውቅም። በቃ እየቀረብኩ እየራኩኝ ልክ ካምፓስ እንደነበረው ልጅ ያደረኩት አንዱ ነበር እሱ። ልክ ከዛ ወረዳ ለቅቄ ስመጣ በጊዜው አብሬ ማሳልፈው ከሱ ጋር ነበር። ስፈልግ ተወዋለሁ፣ ስፈልግ ርቀዋለሁ። በቃ እንደዚህ በጣም ያለቅስ ሁሉ ነበር ከምነግራችሁ በላይ ማለት ነው። በጣም ያለቅስ ነበር። ውጣ ብዬ ከቤት አስወጣዋለሁ ስፈልግ ቤት አንዳንድ ጊዜ ሲመጣ። እንደውም 2 ጊዜ አስታውሰዋለሁ ጓደኛዬ ወይ ፍቅረኛዬ እያልኩኝ 2 ወንዶችን በተለያየ ጊዜ አስተዋውቂ አውቃለሁ ከኔ እንዲርቅ ብዬ ማለት ነው። በቃ ምንም ሊርቀኝ ያልቻለ ልጅ ቢኖር እሱ ነው። ከዛ እያል ስራ ተቀጥሬ እንደዚሁ ሌላም ቦታ ገብቼ ያው ዝውውር አግኝቼ ክልል እስክገባ ሰዓት ድረስ ማለት ነው ምንም ሊተወኝ አልቻለም። በቃ እኔ ከዚህ በኋላ ህፃን አይደለሁም። ያ ሲሆን ወደ 25 ዓመት አካባቢ ነው በጊዜው ልጁን እንትን ስለው የነበረው ማለት ነው። የዛሬን 2 ዓመት አካባቢ 2-3 ዓመት አካባቢ። ከዛ ምን ሆነ ልጁን እያየሁት በቃ ግን በነገራችን ላይ ያን ሰዓት ላይ እየተጸጸትኩኝ የመጣሁበት ሰዓት ነው። በጊዜው በቃ ለምን ጎዳዋቸው እነዛን ያደረኳቸው ላይ ያደረኳቸው ወንዶች ምን አደረጉኝ አይነት ነገር ላይ ደርሻለሁና ድጋሚ መሰጠት ከጀመርኩበት ሰዓት ጀምሮ ያን ድርጊት ማቆም እንዳለብኝ እያሰብኩ ያለሁበት ሰዓት ላይ ነው እንግዲህ ልጁም አብሮኝ የነበረው ይሄ ልጅ ማለት ነው። ከዛ አብረን ቆየን በቃ አንድ ላይ ሆን ማለት ነው። ባህሪው እኔ ከምነግራችሁ በላይ በጣም የዋህ ነው። በጣም ማለት ነው በጣም እወደዋለሁ። በቃ አሁን ላይ አንድ ልጅ ወልደናል። በጣም የምወደው የማከብረው ባሌ ነው። ተጋብተን አንድ ላይ እየኖርን ነው። አድማጮቼ ይሄን ሁሉ የተናገርኩበት ሁለት ምክንያቶች አሉኝ። ካምፓስ ላይ በቆየሁበት ሰዓት የተለያዩ ጥናቶችን ለራሴም ሪሰርች ይረዳኛል ብዬ ያሰብኩትን የተለያዩ ጥናቶችን አገላብጬ ነበርና እንደውም የራሴ መመረቂያ ጽሑፌን ያደረኩት በዚህ አርጎባ ባልኳችሁ ባህል ላይ ነበረ። ግን አጋጣሚ እንደድል ሆኖ አድቫይዘሪ አላጸድቅልኝ አለ እና በሌላ ጉዳይ ላይ ነው የሰራሁት። ግን የተለያዩ ጥናቶችን አነብ ነበር። ያ ባህል ያልኳችሁ የአርጎባ ባህል ያልኳችሁ ካልኳችሁ በኋላ እኔ ካምፓስ ሆኜ እኔ መጀመሪያ ላይ ያወቅኳት ልጅ አንድ ልጅ ሞተች ብያቸዋለሁና ካምፓስ ሆኜም ደግሞ ሌላ ልጅ ሞታለች በተመሳሳይ መልክ ማለት ነው። የከንፈር ወዳጅ እያሉ የሆነ ያላስፈላጊ የሆነ ግንኙነት እያደረጉ እስከ ድንግልናቸው እየታፈኑ የሚሞቱ ልጆች አሉ። አሁን ላይ ተቀረፈ ያ። ምክንያቱም እኛ ጋር የነበረው 2 ባህል ነበርና አንዱ በእኔ ቤተሰቦች መካከል ያለውና ሌላኛው ደግሞ አርጎባ ነውና የአርጎባ ባህል ኋላ ቀር እየተባለ የተለያዩ ግንዛቤ መፍጠር ስራዎች እየተሰሩ በሚመለከታቸው አካላት እየተቀረፉ መጥቶ አሁን ቀርቷል። ዩኒቨርሲቲ ያለው ተጀምሮ ነበር ግንዛቤ መፍጠር ስራ። ግን እንደነገርኳችሁ ጥናቶችን ሳገላብጥ አሁን ድረስ እንዳለ ነው ያ ባህል። እዚህ እኔ ባለሁበት አገር ሳይሆን ሌሎች አገር ቤቶች ላይ ሌሎች የጠራማ አካባቢዎች ላይ አሁንም አለ። ያ
የሚመለከታቸው ይህንን ታሪክ የሰማችሁ አድማጮቼ የሚመለከታቸው አካላት ይህንን ጎጂ ልማድ ማስቀረት የሚችሉበትን ነገር ቢያመቻቹ በድንግልና ላይ እርግዝና ሊፈጠር እንደሚችልና ብዙዎቹ ሴት ልጆች በዚህ መልኩ ተጠቂ እየሆኑ እንዳሉ ነው በእርግጠኝነት የምነግራችሁ። ይሄ አላስፈላጊ ድርጊት ነው። ሁለተኛው ነገር ደግሞ ማንሳት የምፈልገው እኛ የሆነ ጊዜ ላይ ሴቶችም ሆነ ወንዶች በፍቅር ታሪክ ተጎድተን በአንድ ግለሰብ እንጎዳና ሌሎች ንጹህ ግለሰቦችን እንጎዳለን። ያ ማለት እነሱም በበቀል እየተነሱ እንደገና ሌሎች ንጹሆችን እየጎዱ እያለ እየሰፋ ነው የሚሄደው። እኔ መጀመሪያ የራሴ ፍቅረኛ ስለጎዳኝ ሌሎች ብዙ ንጹህ ወንዶችን ጎዳውኝ ማለት ነው። ከዛ እነሱ ደግሞ ሌሎች ሴቶችን እያለ እየሰፋ ነው የሚሄደው። የሚገርማችሁ ነገር አሁን ድረስ የማልቅስበት የምበሳጭበት ጊዜ አለ። እያሳዘኑኝ እንደዛ ያደረኳቸው ወንዶች እያሳዘኑኝ ማለት ነው። ስራዬ እያሳፈረኝ በጣም ያሳፍራል። ተመልሶ ማንን እየጎዳ ያለው እኔ ራሴን ነው። አያችሁ አይደል? መልካም ማድረግ ለራስ ነው፣ መጥፎ ነገር ማድረግ ለራስ ነው። ህሊና የሚባል ነገር አለ እዚህ ጋር ማለት ነው። እና ከነዚህ ከሁለቱ ነገሮች በቃ ሴቶች በእነዚህ በሁለቱ መንገዶች ወይም በሁለቱ ታሪኮች እንዲያልፉ አልፈልግም። ምንም ቢሆን ምንም ማለት ነው። ሌላው አሁን እየሰራውኝ ያለሁት እኔ ሴቶችና ህፃናት ላይ ነው መሰራው ማለት ነው። ይገርማችሁ ከ18 ዓመት በታች የሆኑ ብዙ የሚያሳዝኑ ብዙ የሚያስለቅሱ ህፃናት ልጆች ይመጣሉ። ሴቶች የሚለውን እንርሳውና ህፃናት በሚያሳዝን ሁኔታ ማለት ነው። እኔ ባለሙያ ሆኜ ነው መሰራው፣ ግን እኔ ጋር የገባ ኬዝ ኃላፊዎች ጋር እስከመጋጨት ደርሶ ቢያንስ ፍትህ እንዲያገኙ የማድረግ ነገር አድርጋለሁ። ምንም አልፌበታለሁ ታሪኩንና በቃ ያ ያልኳችሁ ያርጎባ ባህል ያልኳችሁ ታሪክ ባይኖርም ግን በተለያየ መንገድ ህፃናት እንደሚደፈሩ እንደሚያለቅሱ አሁንም አለ። በተቻለን መጠን እኛ ስራ ላይ ያለን ይህንን ታሪክ የምታደምጡ የሚመለከታችሁ ግለሰቦችም እባካችሁ ሴቶችና ህፃናትን ባንጎዳ እላለሁ። እንግዲህ ይህንን ታሪክ ሰምታችሁ ከዚህ እንደምትማሩ ተስፋ አድርጋለሁ። አድማጮቼ አመሰግናለሁ።